ለግመሎች ፓስፖርት መስጠት ጀመረች። የሩሲያና የአሜሪካ ስምምነት ሊያበቃ ነው። በምን ጉዳይ እንመለከተዋለን። የኢራንና የአሜሪካ ድርድር ውጤት በመካከለኛው ምስራቅ ታላቅ ጥፋት ሊያስከትል የሚችል የጦርነት አፋፍ ላይ ተደርሶ ነበር። የተከበራችሁ ውድ የዳታ ሚዲያ ቤተሰቦች ዝርዝሩን እንመለከተዋለን። አብራችሁን ቆዩ። ለግመሎች ፓስፖርት በመስጠት ዲጂታል አሰራር ጀመረች። ሳዑዲ አረቢያ በግመል ሀብት መከታተያ እናም ተአማኒነት ለማምጣት የተነደፈ አዲስ አሃዛዊና የቁጥጥር ስርዓት በመዘርጋት እንስሳቱ በሙሉ መንግስቱ የሚታወቁበትና የሚገበያዩበት እናም የሚተዳደሩበት ትልቅ እርምጃ ወስዳለች። ማክሰኞ የጀመረው የግመል ፓስፖርት የስራ ሂደትም ለእያንዳንዱ የተመዘገበ ግመል ይፋዊ ማንነት ይፈጥራል። በተጨማሪም የባለቤትነት መብትና የጤና መዛግብት እናም መረጃና በማገናኘትም ደንብም የእንስሳት ሕክምና አገልግሎት እናም የገበያ ተአማኒነትም ለመስጠት ያስችላልም ተብሏል። ፕሮጀክቱም የተጀመረው በአካባቢው ዋና የግብርና ምክትል ሚኒስትር መንሱር አል ሙሻይቲ ሲሆን የሚኒስትሩ መስሪያ ቤትም የእንስሳትና የአሳ ሀብት ልማት ብሔራዊ መርህ ግብር አንዱ አካል መባል ነው የተሰማው። ይህም በእንዲህ እንዳለ የመጨረሻው የሩሲያና የአሜሪካ የኒውክሌር ጦር መሳሪያ ቁጥጥር ስምምነት ሊያበቃ ነው። የተባበሩት መንግስታት ድርጅት ሁኔታው ለዓለም አቀፍ ሰላም እና ደህንነት አስጊ ወቅት መሆኑን በመግለጽ ስጋቱን አሳውቋል። ሩሲያና አሜሪካ ወደ ውይይት እንዲመለሱም አሳስቧል። ሩሲያ ከአሜሪካ ጋር የነበራት የመጨረሻው የአቶሚክ ጦር መሳሪያ ቁጥጥር ስምምነት ሊያበቃ መሆኑን ማሰማራት የምትችለው የኒውክሌር መሳሪያዎች ቁጥጥር በሚመለከት ከእንግዲህ በገደቦች አልገደም ብላለች። እንደ አውሮፓውያንም በ2010 የተፈረመው ይህ ስምምነት በዛሬው ዕለት ያበቃል። የሩሲያ የውጭ ጉዳይ ሚኒስትር እንዳስታወቁትም አሜሪካ በስምምነቱ ውስጥ ያሉት የሚሳኤልና የኒውክሌር መሳሪያ ገደቦች ለተጨማሪ 12 ወራት ለማክበር ፕሬዝዳንት ቭላዲሚር ፑቲን ላቀረቡት ውሳኔ ሀሳብ ምላሽ አልሰጠችም። ስምምነቱ ለ10 ዓመት የሚቆይ ሲሆን በወቅቱ የአሜሪካው ፕሬዝዳንት በነበሩት ባራክ ኦባማ እና ከ2008 እስከ 2012 የሩሲያ ፕሬዝዳንት ሆኖ ባገለገሉት የፑቲን ዲሚትሪ ሜድቬዴቭ የተፈረመ ነበር። ስምምነቱ በ2011 በስራ ላይ የዋለ ሲሆን የአሜሪካው ፕሬዝዳንት ጆ ባይደን ስልጣን ከያዙ በኋላ በ2021 ለተጨማሪ 5 ዓመታት ተራዝሞ ነበር። የስምምነቱ ማብቃትም ሞስኮም ሆነች ዋሽንግተን የሚሳኤል ቁጥራቸውን እንዲጨምሩ እናም በመቶዎች የሚቆጠሩ ተጨማሪ ስትራቴጂካዊና የኒውክሌር መሳሪያዎች እንዲያሰማሩ ነጻ ያደርጋቸዋል ያለው አልጀዚራ ነው። በመቀጠል የኢራንና የአሜሪካ የድርድር ውጤት የሰላም ተስፋ ወይስ የጊዜ መግዣ? በመካከለኛው ምስራቅ ታላቅ ጥፋት ሊያስከትል የሚችል የጦርነት አፋፍ ላይ ተደርሶ የነበረ ቢሆንም ዛሬ ከኦማን የወጣው መረጃ ለዓለም እረፍት ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንዳስታወቁትም ሁለቱ አገራት ንግግራቸው ለመቀጠል ተስማምተዋል። ባለፉት ሳምንታትም የአሜሪካ የጦር መርከቦች ወደ አካባቢው መጠጋት እናም ከዋሽንግተን የሚወጡ ጠንካራ ማስጠንቀቂያዎችም ቀጣዩ እርምጃ ጦርነት ነው የሚል ስጋት ፈጥረው ነበር። የዛሬው እንቀጥል። ስምምነቱ ግን ዲፕሎማሲያዊ ገና እንዳልሞተ ማሳያ ሆኗል። ቀጣይስ ምንድነው? ሉካኑ ወደ ዋሽንግተንና ቴሄራን በመመለስ በቀጣይ ዙር ዝርዝር ጉዳዮች ላይ ከመሪዎቻቸው ጋር ይማከራሉ። ምንም እንኳን ትልቅ የጦርነት አደጋ ተቀልብሷል ቢባልም እንደ ኒውክሌርና ክልላዊ ተጽዕኖ ያሉ ጥልቅ ልዩነቶች አሁንም እንደቀጠሉ ናቸው መባል ነው የተሰማው። ተከበራችሁ ውድ የዳታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የቀረበው መረጃ እነዚህ ይመስላሉ። ቪዲዮ ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።